Now to sport with Meredith Sheehan. Aqui, por exemplo, tem በቀጥታ ስርጭት ወቅት ያልተጠበቁ አስቂኝና አሳፋሪ ነገሮች ይከሰታሉ። በዛሬው ቪዲዮአችን እናንተን ያዝናናሉ ብለን ያሰብናቸውን የቀጥታ ስርጭት ክስተቶችን እንመለከታለን። በቅድሚያ ግን እንኳን ወደ አጃይብ ኢትዮጵያ ዩቲዩብ ቻናል መጣችሁ። በቻናላችን አጃይብ የሚያሰኙና አስቂኝ ቪዲዮዎችን ወደ እናንተ እናደርሳለን። ሰብስክራይብ እና ላይክ በማድረግ ቤተሰባችን ይሁኑ። ይህች ሴት የቁንጅና ውድድሩን አሸንፋ ኢንተርቪው ላይ ነበረች። ነገር ግን ከጥቂት ደቂቃዎች በኋላ የተከሰተባት ነገር አስቂኝ ሆኖ አግኝተነዋል። ይህ የላይቭ ሾው አቅራቢ በወንበሩ ምክንያት እንዴት እንደወደቀ ተመልከቱ። Eu acho que quebrou. ይህ የፓርላማ አባል ጥያቄውን እያቀረበ በነበረበት ሰዓት አርቲፊሻል ጥርሱ እየተንቀሳቀሰ ሲያስቸግረው ያደረገው ነገር አባላቱን አዝናንቷል። Também cabe destacar, entre tantos outros projetos de infraestrutura nacional, trabalha em todas as etapas. እነዚህ ዜና አቅራቢዎች ዜና በሚያቀርቡበት ሰዓት የመሬት መንቀጥቀጥ ተከስቶ ያደረጉትን ተመልከቱ። ከፊት ያለችው እንስት ላይቭ ላይ ዜና በምታቀርብበት ወቅት ከኋላ ያለችው ሴት መስታወቱ አሳልፎ የማያሳይ መስሏት ስታደርግ የነበረውን ድርጊት ተመልከቱ። እነዚህ ተጋባዥ እንግዳዎች ላይቭ ላይ ፕራንክ የተደረጉ ሲሆን የፕሮዳክሽን ባለሙያዎች ምን እንዳዘጋጁላቸው እነርሱም አልገመቱም ነበር። ይህች ሴት ዳኛ ማይኩን ዘቅዝቃ ይዛ ነበር። በኋላም ይህንን ትዕይንት ለማስረሳት ምን እንዳደረገች ብቻ ተመልከቱ። ሪፖርተሯ ዝናባማ በሆነ አካባቢ ከባልደረባዎቿ ጋር ቀጥታ ስርጭት ላይ ያስተላለፈች ወደ ጀልባ ለመግባት ስትሞክር የተፈጠረው ነገር አስቂኝ ሆኖ አግኝተነዋል። ይህች ጋዜጠኛ በስሎ ሞሽን መውደቅ እንዴት እንደሆነ ለዓለም ሕዝብ ሳታሳይ አልቀረችም። ባለስልጣኑ ንግግር በሚያደርግበት ወቅት ከጀርባ ምን እንደተከሰተ ተመልከቱ። ይህኛውን ባለስልጣን በፕሬስ ኮንፈረንስ ወቅት አስገራሚ ነገር ተፈጥሮበታል። ይህች ጋዜጠኛ እንግዳዋን ከማበሳጨቷ የተነሳ ላይቭ ላይ በንዴት ጥሏት ወጥቷል። ሪፖርተሯ በቀጥታ ስርጭት ሪፖርት በምታደርግበት ሰዓት ያጋጠማትን ተመልከቱ። በቀጥታ ስርጭት ወቅት ብስጭታቸውን መቆጣጠር ያቃታቸው እነዚህ ተጋባዥ እንግዶች ሲደባደቡ ተይዘዋል። እነዚህኞቹም እንዲሁ ብስጭታቸው ወደ ድብድብ አምርቷል። በቀጥታ ስርጭት ወቅት ሴቶች ሂል ጫማ አትልበሱ የሚባለው ለዚህ ይመስለኛል። ውድ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አስቂኝና አዝናኝ ቪዲዮዎች እኚህን ይመስሉ ነበር። ለቻናላችን አዲስ ከሆናችሁ ቤተሰብ እንድትሆኑ እየጋበዝን በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።